ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ቡራችን መጥተዋል ማለት ነው ውዶቼ። እንደምታዩት እንግዲህ ትልቅ መልእክት አስተላልፈዋል ማለት ነው። እኔ ግን በትላንትና ቪዲዮ ብዙም ደስ አላለኝም ሁለቱ ጋር ማለት ነው። በተለይ ደግሞ ለተመልካች መልእክት አለኝ ማለት ነው። ማለት ቡሩኬ ባወራ ንግግር በጣም የተናደዳችሁ አላችሁ። ትክክል ነው ብዬ አላስብም። ግን እናንተ አሁን እነሱ ይሄን እሱ የተናገረው ንግግር መቁጠር ትታችሁ አንድነታችሁን በነገራችን ላይ የዋ ነው ኤፋ ማለት ነው። ተናጋሪ ነው፣ ቆፍጣና ነው፣ ግን የዋ ነው እና ብትችሉ በእንባ ውስጥ ሄዳችሁ ብታረጋጉ አሪፍ ነው ብዬ አስባለሁ። በንዴት የሚሆን ነገር የለም በነገራችን ላይ እና ቡሩኬም ተናዶ ነው። ለምን ሊሰማው ይችላል ውዶቼ። እሱም በቀደም የተናገረ ኤፋም የተናገረ ትክክል ነው ብዬ ስለማላስብ ማለት ነው። ይሄ ነው ሌላቸው የምፈልጉ ማለት ነው ውዶች። ስለዚህ እናንተ አረጋጉ ማለት ነው። ነገሮቹን ማረጋጋት ያለባችሁ እናንተ ናችሁ ብዬ ነው የማስበው። እንደ በፊቱ እስካሁን ተረጋግታችሁ ጥሩ ነገር ስታስተላልፉ ነበር። ስለዚህ ለእነሱ የሚሆን አስተያየት ነው እንጂ የወገንተኝነት ስሜት ባይሰማችሁ አሪፍ ነው። ኦፍኮርስ እቷናት ግን ብሩክ የተናገረ አግባ ምናምን ያለው ለምንድን ነው? ተናዶ ነው። በቃ ስሜቱ መረዳት እኮ ነው። ኤፋም የተናገረ ትክክል አይደለም። ገባችሁ አይደለም? በእርግጥ ቤተሰብ ግዴታ ማክበር አለባቸው። ከዛ ውጪ ግን ኢፋም ትክክል አይደለም፣ ቡሩኬም ትክክል አይደለም። በቃ ስሜቱ ወይም ደግሞ ንዴቱን ማቆጠብ ነበረበት ብዬ አስባለሁ። ሊሰማ ይችላል ምናምን። ገባችሁ አይደለ? እሱም ደግሞ ለይቱ ተደርጎ እንደዚህ መሆን የለበትም። በንግግር መፍታት ነው አለባቸው። እስከሚረጋጋ ነገሩን እስከሚያጠራ ማስቆም ይኖርበታል ብዬ ነው ማስበው እንደኔና። እናንተ ደግሞ ነገሮቹን ባታባብሱ አሪፍ ነው ብዬ ነው ማስበው። ወዳችኋለሁ። ላይክ ሰብስክራይብ